እዛ ደርሰው ገዳሙ ጋር ተሳልሞ ሲመለሱ 3 ሽማግሌዎች ከኋላቸው እማሆይ ፈልገንሽ ነው ብለው ጠሯቸው። ደንግጬ ዞር አልኩኝ አሉ። ሽማግሌዎች ናቸው። እናታችን ይህችን ስዕለ ማርያም ከሶሪያ ሀገር ነው ይዘን የመጣ ነው፣ ለእሷ ስጡ ተብለን ነውና ቢቀበሉን አሉ። እመቤቴን የአምላኬን እናት እቀበላለሁኝ እንጂ ብለው 2 እጃቸውን ዘርግተው ተቀብለው ይሳለሟትና ቀና ሲሉ እነዛ 3 ሰዎች ይሉ ይጠፋሉ። በጣም ደነግጥኩኝ አሉ። በጣም የእመቤታችን ስዕል አንደበት አውጥታ ተናገረች። አንደበት አውጥታ አይዞሽ አትፍሪ፣ እኔ ካንቺ ጋር ነኝ። ያቺን ስዕለ ማርያም አንገታቸው ላይ አድርገው ተመልሰው ወደ ዝቋላ ገቡ። በቃ አዎ። በዛ መሃል ብዙ ነገሮችን ስዕሏ አንደበት እያወጣች ታነጋግራቸዋለች። አንደበት እያወጣች ባርካ የሰጠቻቸው መቁጠሪያ አለ። አገኘናቸው እሳቸውን። እዛ ሄደን ብዙ ነገር አጫወቱን። ፈረንሳይ ውስጥ ስለነበራቸው ሁኔታ፣ እንዴት እግዚአብሔር ወደዚህ ወደ ድንቅ ሆነ ወደ ተቀደሰ ስፍራ እንዴት እንደጠራቸው ብዙ ነገሮችን አጫወቱን እና ስለ ስዕሏ በደንብ ነገሩን። ስንማማር አመሸን። በጣም መሸ። ትንሽ ረፉ። ሌሊት ለጸሎት ቀሰቀሳችኋለሁ። ተኛን። 11 ሰዓት ይመስለኛል ሰዓቱ። ቀሰቀሱን። ተነሱ ብለው ተነሳን። ሁላችንም 1:20 አካባቢ ይመስለኛል እዛ የነበረን ሰዎች። ጸሎት አደረግን። ነጋ። ተሰለፉ ብለው ስዕሏን አወረዷት። እችን ስዕል በረከት ተቀበሉባት፣ ልመርቃችሁ ልጆች እየሳማችሁ ከእመቤታችን በረከት ተቀበሉ ብለው ያችን ስዕል አድኖ ይዘዋት ቁጭ አሉ እና ሁላችንም ተሰለፍን። እርግጠኛ አይደለሁኝም እኔ 15ኛ ወይም እንደዛ አካባቢ ነው የተሰለፍኩት። ብቻ ግን ወደ ጥጋ አካባቢ ነው የተሰለፍኩት። ሁሉም ሰዎች ያችን ስዕል አድኖ ይሰማሉ፣ ይንበረከካሉ። በመቁጠሪያቸው እኛ እናት ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከክፋት በስተቀር እያሉ ይመርቋቸዋል። ሁሉንም ሰዎች። የኔ ተራ ደረሰ። በጣም ለእመቤታችን ያለኝን ፍቅር እንዲህ ነው ብዬ መናገር በጣም ይከብደኛል። ምን የሚመስላት ነገር አለ? ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወዘተ ሕይወት ዘበአማን። ውዳሴ ማርያም ላይ ያለ ነው። እመቤታችን ሆይ እጅግ እንወድሻለን፣ ከፍ ከፍ እናደርግሻለን። የሕይወትን እውነተኛውን የሕይወትን መብል የሕይወትን ወልደሽልናል። ድንግል ማርያምን አለመውደድ መቻል የሚታሰብም አይደለም። ከዚህ በረከት ማንም ሰው ባይጎድል ደስ ይለኛል። ማንም ሰው ከፍቅሯ ከቅፏ ባይወጣ ደስ ይለኛል። በዛ ሰዓት ተንበረከኩኝና ጸሎት ማድረግ ጀመርኩኝ በልቤ ያለው። እማሆይ ግን ወደሚያስደነግጥ ቃል ነው ከአንደበታቸው የወጣው። ምን አሉ መሰለህ? በመቁጠሪያው እየመቱኝ ልጄ ያንተን ሔዋን የምሰጥህ እኔ ነኝ እያለችኝ ነው ድንግል ማርያም። ሔዋንህን ድንግል ማርያም ትስጥህ፣ ያንተ ሔዋን የድንግል ማርያም ስጦታ ናት፣ እኔ ነኝ የምሰጠው እያለች ነው። መረቁኝ፣ ባረኩኝ፣ የእሷን መልእክት አስተላለፉ። በጣም ነው የደነገጥኩት። የጠየክ ነበር አንተ ትዳር? በጭራሽ ቲኔጀር ነበርኩኝ። ደነገጥኩ። በቃ እኔ ብቻ አይደለሁም እዛ አካባቢ የነበረው ሰው ጸጥ አለ። ምክንያቱም ሁሉንም ሰው ሲሉ የነበረው ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከክፋት በስተቀር። አሜን አልኩኝ። ግን በቃ አሜን አሜን፣ የድንግል ማርያም ስጦታ። ከዛ ያው ተለያየን፣ ክብረ በዓሉን አከበርን፣ ተመለስን። ከዓመታት በኋላ ወደ ጅሩ አርሴማ ልመለስ። አሁን ብዙ ጊዜ ነው የሚሄደው፣ ብዙ ጊዜ ነው ሱባኤ የምገባው። እንደውም እዛ ያሉ አገልጋዮች እንደው ይቅርታ አድርግልን፣ ግን እዚህ ብዙ ጊዜ ስትመጣ እናይሃለን፣ ትመጣለህ፣ ዋሻ ትገባለህ፣ ምንም ከሰው አትደባለቅም፣ ተመልሰህ ትሄዳለህ፣ እንደው ሚስጥሩን ብትነግረን እባክህ ሲሉኝ ምንም ሚስጥር የለም ነው ያልኳቸው። እኔ ግን እዛ ገብቼ እሷን ስለማየት ነው። በጣም ትናፍቀኛለች። እገባለሁ፣ ባረካለሁ፣ ከሷ ጸሎት ይዤ እገባለሁ። ምንም ነገር ከልክላኝ አታውቅም። የጸሎቴን መልስ ሁሉ በጣም ፈጣን ናት። ለዛ ጸሎት አድርጎ መልስን መቀበል በጣም የሚያስደስት ነገር ነው። እጅግ በጣም ያ ስለሚናፍቀኝ ነው እኔ በየጊዜው የምሄደው። ለእነሱ ግን እንደዚህ ነው ብዬ ነግሬያቸው አላውቅም በጭራሽ። አንድ ጊዜ እንደውም ማስታውሰው ልንገርህ። ታህሳስ 1 ሄድኩኝ። 3 ቀን ደጅ ጠናሁኝና ይመስለኛል በ4 ወይም በ3 ወደ ዋሻ ገባሁኝ እና እዛ በቆየሁበት ሰዓት፣ ደጅ በመጠናበት ሰዓት ክብረ በዓሏ የሚከበርበት ወቅት ስለደረሰ ቤተ መቅደሱን ዞሬ እያጸዳሁኝ ነበር። ከዛ ገባሁኝ፣ ዋሻ ገባሁ፣ ጸሎት ጀመርኩኝ። በቃ የገባሁ ቀን ጸሎት ጀመርኩኝና ትንሽ ድካምም ስለነበረኝ ደገፍ ብዬ እንደዚህ የዋሻውን ግድግዳ ቁጭ አልኩኝ። ከዛ ድንገት ሳላስበው ዋሻው ከየት መጣ ያላልኩት ደመና ከበበው ዋሻው። መጀመሪያ ሰዎች ይታዩኝ ነበር፣ እዛ ጸሎት ሲያደርጉ የነበሩ ሻማ አብርተው ጠዋፍ አብርተው የቆሙ ሰዎች ጸሎት ያደረጉ መዝሙረ ዳዊታቸውን ከፍተው
ውዳሴ ማርያማቸውን ከፍተው ጸሎት የሚያደርጉ ሰዎች ነበሩ። ምክንያቱም ሰፊ ስለሆነ ይተያያል ሰው። ጠፉ እነዚያ ሁሉ ዙሪያው